ሰላም ውድ የኢትዮጵያን ኮንስትራክሽን ወርክ ፕሮፌሽናልስ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ደግሞ ለየት ባለ አቀራረብ ዩቲዩብ ቻናሎች ላይ መጥተናል። ምንድነው እኛ የምንሰራው ያው ኮንስትራክሽን ኢንዱስትሪ ላይ ዘርፍ ላይ እስከሆነ ድረስ ማወቅ የሚገባን ዋና ቁልፍ ሀሳቦች አሉና እነዛን ነገሮች ለምሳሌ አንደኛው ነገር ማወቅ ያለብን ነገር ኮምፒውተር ቤዝድ የሆኑ ሶፍትዌሮች አሉ። አሁን ላይ በጣም የተሻሻሉ የመጡ የኮንስትራክሽን ሶፍትዌሮች አሉና እነሱን ሶፍትዌሮች ለምንድን ነው የምንጠቀማቸው፣ እንዴት እንጠቀማቸዋለን፣ ለምንስ መጠቀም አስፈለገን የሚለውን ነገር የእያንዳንዱ ሶፍትዌር ሁኔታ እናያለን ማለት ነው በዚህ ዩቲዩብ ቻናላችን ላይ። ዛሬ የምናየው ኳንቲ ሰርቬይንግ ነው። ኳንቲ ሰርቬይንግ ምንድን ነው? ኳንቲ ሰርቬይንግ ለምንስ ያገለግለናል? ምን የሆኑ ኮምፖነንቶች አሉት ወይም ግብአቶች አሉት? ምንስ ይጠቅመናል የሚለውን ነገር አብረን ዛሬ በፓርት 1 እንመለከታለን። ስለዚህ ዩቲዩባችንን ለሌላ ሰው ሊጠቅም ስለሚችል ለተማሪዎች እንዲሁም ደግሞ ለሰራተኞች በጣም ስለሚጠቅም ይህንን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በተናን በመጫን ቤተሰብ ሆኖ እንላለን። እጅግ በጣም እናመሰግናለን። ወደ ፕሮግራማችን እንሂድ። እዚህ ላይ የምንመለከተው ኳንቲ ሰርቬይንግ ኢንትሮዳክሽን ነው። ምንድን ነው ኳንቲ ሰርቬይንግ በራሱ የሚለውን ነገር በደንብ ዲቴል እናያለን ማለት ነው። አብረን ከኔ ጋር አብራችሁን ቆዩ። ስለዚህ ኢንትሮዳክሽን ላይ a work of calculating the amount of materials and other incidental necessaries for the realization of the work is called ኳንቲ ሰርቬይንግ። ኳንቲ ሰርቬይንግ ብለን የምንጠራው ምንድን ነው? ኮንስትራክሽን ኢንዱስትሪ በምንሰራበት ጊዜ የተለያዩ ማቴሪያሎችን እንጠቀማለን እና የነዛ ማቴሪያሎች ለምሳሌ የህንፃ ሊሆን ይችላል ወይም ደግሞ የሮድ ሊሆን ይችላል፣ አዘር ዳምም ሊሆን ይችላል እና የተለያዩ ማቴሪያሎችን እንጠቀማለን። ስለዚህ እነዚህ ማቴሪያሎችን ዋጋ ለማወቅ ለመስራት ይጠቅመናል። እንደገና በደንብ አድርገን ለመረዳት ሪያላይዝ ለማድረግ ስራውን ይጠቅመናል ኳንቲ ሰርቬይንግ። ሌላኛው ኳንቲ ሰርቬይንግ ደግሞ ምንድነው? is a term or a process used in the construction industry to take measurement of works, prepare and estimate the cost of works either for each trade of work or for the whole project. ሌላኛው ደግሞ ኳንቲ ሰርቬይንግ ማለት ምን ማለት ነው? ሂደት ነው፣ ራሱን የቻለ ሂደት ነው። በኮንስትራክሽን ኢንዱስትሪ ውስጥ ሜጀር ስራዎቻችንን ልንለካበት እንችላለን፣ ስራን ፕሪፔር ልናደርግበት እንችላለን፣ ልንሰራበት እንችላለን። ሲቀጥል ደግሞ ዋጋችንን ደግሞ ኤስቲሜት ለማድረግ ለመገመትም ይረዳናል። እንግዲህ የምንገመታቸው ስራዎች ምንድን ናቸው? ምናልባት እያንዳንዱ የሚሰራው አክቲቪቲ ሊሆን ይችላል። ለምሳሌ ፋውንዴሽን ብቻ ሊሆን ይችላል ወይ ፔንቲንግ ብቻ ሊሆን ይችላል። አሊያም ደግሞ ሆል ደ ፕሮጀክት የሚያስፈልገው ወጪን ኤስቲሜት ማድረግ እንችላለን። በምን? በኳንቲቲ ሰርቬይንግ ማለት ነው። ግልጽ ነው አይደለ? አዎ። ከዛ ቀጥለን ደግሞ ሁለት ነው ኳንቲ ሰርቬይንግ የምንለው። ስለዚህ ኳንቲቲ የምንለው ያው እንደምናውቀው በነምበር የሚገለጽ ነገር ነው። ሰርቬይንግ ምንድነው የሚለው ነገር ስንመለከት ሰርቬይንግ ሚንስ ቱ ኢንስፔክት፣ ስተዲ፣ ሪቪው፣ ኢንቨስቲጌት፣ assess and hence to measures. Therefore the term quantity surveying means quantity measuring as applied to civil engineering projects ማለት ነው። እዛ በሲቪል ኢንጂነሪንግ ፕሮጀክቶች የተለያዩ ፕሮጀክቶች ቀደም እንዳልኳችሁ ሊኖሩ ይችላሉ። ስለዚህ እነዚያ ፕሮጀክቶች ላይ ምንድነው ሰርቬይንግ የሚለው ቃል ምንድነው ማለት ነው? ኢንስፔክት ነው የምናደርገው፣ እናያለን፣ እናጠናዋለን፣ ያን ነገር በደንብ እንመለከተዋለን። ምንድነው የሚያስፈልገው ለዛ ፕሮጀክት በኳንቲቲ ደረጃ ሜጀር የሚደረጉ ነገሮችን ስንሰራ በደንብ አድርገን እንመለከታለን ማለት ነው። ስለዚህ ኳንቲቲ ሜጀር እናደርጋለን ማለት ነው። ሶ ኳንቲ ሰርቬይንግ is the application of standard method of measurement to quantify the amount of various items in a construction project for the undertaking of valuation and certifying payments. ሌላው ደግሞ ኳንቲ ሰርቬይንግ ምን እንደሆነ ስንመለከት ደግሞ ምንድነው ስታንዳርድ ሜተዶችን በመጠቀም ሜዠርመንቶች ለምሳሌ ሜትር ስኩዌር ሊሆን ይችላል። ለዎል ስንጠቀም ለምሳሌ ኤክስካቬሽን ወይ ደግሞ ባክፊል ሊሆን ይችላል የምንጠቀም በሜትር ኪዩብ። የተለያዩ አፕሊኬሽኖችን በስታንዳርድ ሜትር ኦፍ ሜዠርመንት በመጠቀም የተለያየ አይተም ኦፍ ወርኮችን አሞንታቸውን መስራት እንችላለን በኮንስትራክሽን ፕሮጀክት ውስጥ ማለት ነው። ስለዚህ ይሄን ነገር በአጭሩ በደንብ አድርገን ገምግመንና በደንብ አድርገን አይተን ቀጥለን ደግሞ ሰርቲፋይ ፔመንት ማድረግ እንችላለን፣ ክፍያዎች ማረጋገጥ የምንችልበት ሂደት ነው ማለት ነው። የምን የኳንቲ ሰርቬይንግ ሶፍትዌር ቤዝድ ወይ ነው የኮምፒውተር ቤዝድ ፕሮግራማችን ማለት ነው። ስለዚህ በዚህ በኳንቲ ሰርቬይንግ ላይ የተለያዩ ታስኮች አሉ። የመጀመሪያው ምንድነው? ፕሪፔሬሽን ኦፍ ስፔሲፊኬሽን ማዘጋጀት አለብን። ስፔሲፊኬሽን ምንድነው? የማታውቁ ቤተሰቦቻችን ስፔሲፊኬሽን ማለት ዲቴል የሆነ ዲስክሪፕሽን ነው ወይ ደግሞ በጣም በደንብ ተደርጎ የምናብራራበት ሂደት፣ ስለ ማቴሪያሎቻችን የምንገልጽበት፣ ስለ ወርክማንሺፓችን የምንገልጽበት ወይም ስለ ኳሊቲ ሊሆን ይችላል። ይሄን አይነት ያለው ኳሊቲ ማቴሪያል ተጠቀም ሊሆን ይችላል። ኮንትራክት ስንፈራረም ማለት ነውና የተለያየ ኳሊቲያችን ሊገልጽልን ይችላል ወይም ፐርፎርማንሳችን ስታንዳርዳችን ሊገልጽ ይችላል። በአጠቃላይ ስለ ግብአቶቻችን እንዳልኳችሁ ስለሚያስፈልጉን የሰው ኃይሎቻችን፣ ስለ ጥራትም ስለ ብቃትም በአጠቃላይ ስለያዝ ነው የዛ የህንፃው ሊሆን ይችላል ወይም የሮድ ፕሮጀክት
የሚሰራበት ሂደት ነው ስፔሲፊኬሽን ብለን የምንጠራው ማለት ነው። ግልጽ ነው አይደለ? እሱን እናዘጋጃለን። ዛን ደግሞ ቴኪንግ ሜዠርመንት ኦፍ ሲቪል ወርክስ ሜዠርመንቶችን እንሰራለን። ያ ማለት ቢል ኦፍ ኳንቲቲ በደንብ አድርገን እናያለን። በኤግዛምፕል ቢል ኦፍ ኳንቲቲ እናዘጋጃለን። ያ ማለት ለእያንዳንዱ አይተም ኦፍ ወርክ የምንሰራው ሂደት ነው። ይህን ያክል አማውንት፣ ይህን ያክል ያስፈልገናል፣ ይህን ያክል ሜትር ስኩዌር ነው፣ ይህን ያክል ኤሪያ ነው እያልን እናስቀምጣለን ማለት ነው። በሶስተኛ ደረጃ ደግሞ ፕሪፓሬሽን ኦፍ አፕሮክሲሜት ፕሪሊሚናሪ ኮስት ኤስቲሜት አት ዘ ቬሪ ኤርሊ ስቴጅ ኦፍ ዘ ፕሮጀክት ምናደርጋለን፣ ፕሪፔር እናደርጋለን። ምንድነው የምናደርገው? ኮስት ኢንጂነሪንግ የተማራችሁ ቤተሰቦች ታውቃላችሁ ይህንን ነገር። ምንድነው ፕሪሊሚናሪ ኮስት ኤስቲሜት ማለት? መጀመሪያ ደረጃ ላይ ወይም ፕሮጀክቱ ከመጀመር በፊት ኤርሊ ስቴጅ ላይ የምናውቀው የኤስቲሜት አይነት ነውና ምንድነው ልዩነቱ? ሌቨል ኦፍ ኢንፎርሜሽን አኩሬንሲ ነው። አኩሬንሲው ለምሳሌ ፕሪሊሚናሪ በጣም ለስ ነው። የዲቴይል ኮስት ኤስቲሜሽን ግን አኩሬት የሆነ ስቴጅ ነው የምናገኘው። ይሄኛው ለምሳሌ ፕሪሊሚናሪ ኮስት ኤስቲሜት ብለን የምንጠራው ኦከር የሚያደርገው ኮንስትራክሽን ፌዝ ላይ ነው፣ ቢፎር ማለት ነው፣ ወይ ነው ከመስራቱ ኮንስትራክሽን ፌዙ ከመስራቱ በፊት ላይ ሲሆን፣ ይሄኛው ግን እየተሰራን ባለበት ሰዓት ፕሪፔር የሚደረገው የተለያዩ ስራዎችን ወይም ከላይ ጀምሮ ወርክ ብሬክዳውን ስትራክቸር ሰርተን ወይም በጣም ስፕሊት በማድረግ ያን ወርክ ፓኬጃችንን ወደ ኦርዲናሪ ወይም ሎጂካል ፎርም በማድረግ ለእያንዳንዱ እንትን ፓኬጅ ከምናውቀው የኤክስፔሪንስ የተነሳ ቶታላችንን ሰማይዝ የምናደርግበት ሂደት ነው ዲቴል ኮስት ኤስቲሜት ብለን የምንጠራው ማለት ነው። ግልጽ ነው አይደለም? ስለዚህ ከድሮይንጎች ማወቅ እንችላለን ይሄንን ዲቴል ስለሆነ ማለት ምንድነው ከዚህኛው የሚለየው ደግሞ ይሄኛው በጣም ቬሪ አኩሬሲ የሆነ ኤስቲሜት ነው ማለት ነው። እዚህ ጋር የምናየው አምስተኛው ቫሉዌሽን ፕሮፐርቲ እናያለን። ፕሮፐርቲያችንን ምን ያክል ቫሉዌሽን አለው ወይ ደግሞ እንገመገማለን ማለት ነው ያንን ነገር ማለት ነው። ገብቶች አለ አይደል እዚህ ጋር። ስለዚህ ያልገባችሁ ነገር ካለ በኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ስለዚህ ቅድም እንደተናገርኩት መግቢያ ላይ ኳንቲ ሰርቪንግ ፐርፐዙ ምንድነው፣ ለምንድን ምን ይጠቅማል የሚለውን ነገር ማወቅ አለብን ማለት ነው። ስለዚህ ፐርፐዙ ምንድነው? የመጀመሪያው አሲስት ዘ ክላይንት to have an accurate estimate of the volume of work as well as the required budget ማለት ነው። ስለዚህ አሲስት ያደርጋል ማለት ይረዳናል። ይሄ ኳንቲ ሰርቪንግ መስራታችን በዚህ በኳንቲ ሰርቪንግ ሶፍትዌር ላይ መስራታችን ምንድነው ጥቅሙ? ክላይንቱ ይረዳልናል ማለት ነው። ምንድነው የሚረዳልን? አኩሬት የሆነ ኤስቲሜት እንሰራለታለን። ወይ ደግሞ ይሄን ያክል ብር ለዚህ ፕሮጀክት አስፈልጓል ብለን ሪኳየርድ በጀቱን ስለምንሰራለት ለሱ ቀላል ያደርግለታል ነው ረዳት ይሆናል። ሁለተኛው to assist in the accurate preparation of tenders by providing uniform measurement of quantities። ስለዚህ አኩሬት የሆነ በቃ ለቴንደሮች ወይም ለተጫራቾች ትክክለኛ የሆነ ፕሪፓሬሽን እንሰጣቸዋለን ደግሞ መዘግየት ምናምን ነገር እንሰጣቸዋለን ማለት ነው በዚህ ሰርተን። ሶስተኛ ደግሞ to give an accurate checklist of work accomplished። ስለዚህ ቼክሊስት ያደርግልናል ማለት ምክንያቱም ቼክሊስት ማለት ምንድነው? አንደኛው ተሰርቷል ወይስ አልተሰራም የሚለውን ነገር ይነግረናል። ስለዚህ አኩሬት የሆነ ነገር ነው ማለት የሚሰጥልን። ስራው ከተጠናቀቀ ኮምፕሊት ካደረገ በኋላ ተሰርቷል ወይስ አልተሰራም፣ እንዴት ነው አነሰ ጎደለ የሚለውን ነገር ቼክ የምናደርግበት ሂደት በኳንቲ ሰርቪንግ ነው ፐርፐዙ። ሌላው ደግሞ to assist in the certification of payments እንግዲህ እንትኖችን ክፍያዎችን ለማረጋገጥ ይረዳናል ማለት ነው። ሌላኛው ደግሞ ፔመንቶችን በክፍያ ውስጥ የሚመጡ ደግሞ ሰርቲፊኬት ፔመንቶች አሉ፣ ደግሞ በሰርቲፊኬት ውስጥ የምናረጋግጣቸው ክፍያዎች አሉ። ስለዚህ እነሱን አሲስት ለማድረግ ይረዳናል። to give insight into required variation work amounts። ስለዚህ በደንብ አድርገን ምን ነው የስራው ሁኔታ የተለያየው የሚለው ነገር ኢንሳይት ለማድረግ በደንብ አድርገን ለመገንዘብ ይረዳናል ማለት ፐርፐዙ የኳንቲ ሰርቪንግ ይሄ ነው ማለት ነው። ግልጽ ነው አይደለ ቤተሰቦች? ስለዚህ ወደ ሜጀርመንት ኦፍ ሲቪል ወርክስ ስንመጣ ሜጀርመንት ኦፍ ሲቪል ወርክስ ኢንክሉድስ the bill of each trade of work either from the drawing or the building itself for defining the extent of works under each trade። ምንድነው ሜጀርመንት ኦፍ ሲቪል ወርክ ስንሰራ? ሲቪል ወርክ ምንድነው በራሱ ኦልሬዲ ስራውን ስንተከብረው ማለት ነው መሬት ላይ አውጥተን ስንሰራ ነውና ኢንክሉድ የሚያደርግልን ምንድነው? ትሬድ ኦፍ ወርክ። የተለያዩ እያንዳንዱ ትሬድ ኦፍ ወርክ አለ። እሱን ከዱሪንጋችን መገንዘብ እንችላለን፣ የምናወጣው ነገር ይሆናል። አሊያም ደግሞ ከቢልዲንግ ኢትሰልፍ ልንረዳው እንችላለን ማለት ነው እያንዳንዱ ትሬድ። ስለዚህ ኢን ኦርደር ቱ አቮይድ አምቢጊቲ ወይም አምቢጊቲ ነው ደግሞ ይሄ በጣም የተጋነነ ነገርን አቮይድ ለማድረግ ሜዠርመንት ኳንቲቲዎች ያስፈልጉናል ማለት። ስለዚህ there is now a recommended principle of measurement in the construction activity። ስለዚህ ሪኮመንድ የተደረጉ የተለያዩ ፕሪንሲፕል ኦፍ ሜዠርመንቶች አሉ። በፊት ለምሳሌ ድሮ ሜጀር ሲያደርጉ በፉት አላለ በሱ ወይ በክንድ በአር ምናምን ነበር አይደል? ስለዚህ አሁን ላይ ግን ስታንዳርዳይዝ በሆነ ነገር ነው የምንለካው። ስለዚህ አቮይድ አምቢጊቲ ሊያደርግልን ይችላል ማለት ነው። ስለዚህ ሪኮመንድድ በሆኑ ፕሪንሲፕሎች ሜጀር ማድረጊያ ፕሪንሲፕሎች መርሆች ተነስተን
ኮንስትራክሽን አክቲቪቲዎችን መስራት እንችላለን ማለት ነው። ሶ መኒ ፕሮፌሽናልስ ኦርጋናይዜሽን ፐብሊሽ ሪኮመንዴሽን ሰጥተውናል። ሜዥር ስናደርግ እንዴት ነው አኩሬትሊ ታርገን ነው የምናጠጋጋቸው ሜዥር በምናደርግበት ጊዜ የሚለውን ነገር ለመረዳት የተለያዩ ፕሮፌሽናል የሆኑ ኦርጋናይዜሽኖች ሰጥተናል። ለምሳሌ ስታንዳርድ ቡኮች አሉ። ለምሳሌ እንደ ባት ኮድ የመሳሰሉት። ቀጥል ደግሞ ሮድ ላይ ምናምን የምንሰራ ከሆነ ደግሞ ኢትዮጵያን ሮድ አውቶሪቲ ስታንዳርድ ስፔሲፊኬሽን በራሱ እንደ አንድ ስታንዳርድ ቡክ ሆኖ ያገለግለናል ማለት ነው። ሲቪል ወርክ ስንሰራ ሜዥር ስናደርግ እነዚህ ነገሮች በመጠቀም ነው። ባት ኮዳም ፕላስ ደግሞ የኢትዮጵያን ሮድ አውቶሪቲ ስታንዳርድ ስፔሲፊኬሽን እንዲሁም ሌሎችም አሉ። እነሱን ተጠቅማችሁ የሲቪል ወርኩ ሜዥር ማድረግ ትችላላችሁ ማለት። ይሄ የሚጠቅመን ምንድነው ከአምቢጊቲ ለመዳን ነው ማለት ነው፣ አቮይድ ለማድረግ ነው። ግልጽ ነው ቤተሰቦች። ስለዚህ አሁን ቀጣዩ ደግሞ ፕሪንሲፕል ኦፍ ሜዥርመንቶች ነው። እንደዚህ ሃይላይቶችን የምናየው። ከዛ በኋላ ወደ ቀጣዩ ፕሮግራማችን በደንብ ስንመጣ ወይም ወደ ፓርት 2 ስንመጣ በደንብ ዲቴል ኤግዛምፕል ሰጥተን ይሆናል። መርሆቹ ምንድናቸው የሜዥርመንት በምናደርግበት ጊዜ ሲላል ለምሳሌ each work section of a below shall be contain a brief description of natures and location of the work። በምንሰራበት ጊዜ እያንዳንዱ የስራ ሁኔታ በደንብ ነው ዲስክራይብ መደረግ ያለበት። ምኑ ጋር ነው መሰራት ያለበት። ለምሳሌ ፉቲንግ ዋን ከሆነ ፉቲንግ ዋን ላይ ዲስክራይብ መደረግ አለበት። ምን ነገር ማቴሪያሎች እንደምንጠቀም እንደገና ደግሞ ምን ለምሳሌ የባር አይነት ሊሆን ይችላል የሚያስፈልገን አይደል እንዴ። ስለሱ ሎኬሽኖችን በሙሉ እናስቀምጣለን ማለት ነው። ሁለተኛው ደግሞ ወርክ ሻል ቢ ሜዠርድ ኔት አስ ኤ ፊክስድ ኢን ፖዚሽን ነው። ይሄኛው ደግሞ ወርክ ሻል ቢ ሜዠርድ ኔት አስ ኤ ፊክስድ ኢን ፖዚሽን ማለት ደግሞ ስራችን በትክክል መቀመጥ ያለበት ሜዠርድ የሚደረግ በፊክስድ ፖዚሽን ነው። ያ ማለት ነው በሜትር ከሆነ በሜትር መቀመጥ አለበት፣ በሜትር ስኩዌር ከሆነ በሜትር ስኩዌር መሆን አለበት ማለት ነው። ሶስተኛ ደግሞ ሜዠር ዘ ፉል ወርክ ኤሪያ ኤንድ አጀስት ዲዳክሽን ላታል። መጀመሪያ ሙሉ ለሙሉ የአጠቃላይ የስራችን ሁኔታ ሜዠር እናደርግና ከዛ በኋላ የሚቀናነሱ ነገሮች ካሉ ተመሳሳይነቱን ሆነን እንቀንሳለን ማለት ነው። items which are to be measured by area shall state the thickness or such other information as may be appropriate። የተለያዩ አይተሞች አሉ ሜዠርድ የሚደረጉ በኤሪያም ሊሆን ይችላል ሜዠር የሚደረጉት ወይም ቲክነስ ሊሆን ይችላል ወይም የተለያየ ኢንፎርሜሽን ካሉ እነሱን ማስገባት አለብን። items which are to be measured by length or depth shall state the cross sectional size and shape, grease or range of the grease or such other information as may be appropriate። ሌላው ምንድነው ልክ እንደዚህ ውስጥ በሚለካበት ሜዠር በምናደርግበት ጊዜ ምናልባት በሌንግዝ ሊሆን ይችላል ወይም ዴፕዝ ሊኖር ይችላል የተለያየ ሼፕ ሊሆን ይችላልና ለምሳሌ ዲቱ ዘ ሼፕ ማለት ነው። ለምሳሌ ኤሪያ ከሆነ የምንፈልገው የስላብ ሌንግዝ ታይምስ ዊድዝ ነው፣ ግን ደግሞ ቲክነስ ይኖራል የዛው የስላቡ ማለት ነው። እና ከዛ አንፃር ወልም ደግሞ ሲሆን ለምሳሌ ሌንግዝ ታይምስ ዊድዝ አድርገን የምንሰራው ልክ እንደዚህ አይነቶች ኢንፎርሜሽኖች በደንብ አፕሮፕሪየት መቀመጥ አለባቸው። በመጨረሻ items which are to be measured by weight ለምሳሌ ዌይትን የሚያጠቃልሉ ከሆነ ያ ማለት ስቴት የሚደረጉት በማቴሪያል ቲክነስ ነው ወይም ደግሞ ዩኒት ዌይት ሊኖራቸው ይችላል ማለት ነው። መቀመጥ አለበት በቃ በትክክል ማለት ያለዛ ምን ይኖራል አካውንት እንትን ላይ አሞንታች ላይ ደግሞ አኩሬሲው ላይ ችግር ሊያመጣበት ይችላል ማለት ነው። ግልጽ ነው አይደል ቤተሰቦች? ስለዚህ ሌላው ደግሞ piece of work shall be taken in number ነው ማለት በቃ ነምበር ሊቀመጥላቸው ይገባል። ፒሲ ኦፍ ሆኖ ወርክ ማለት ነው። አንድ ጥንድ ሆኖ ለብቻ ሆኖ ስራዎች ቴክ የሚደረጉት በነምበር መሆን አለበት ነው። ፎር አይተምስ ኦፍ ፓይፕ ወርክ ለምሳሌ በምንሰራበት ጊዜ ፓይፕ ያስፈልገናል አይደል የተለያየ ነገር። ስለዚህ ያ ፓይፕ በምንጠቀምበት ጊዜ ኳንቲቲ ላይ ስናስገባው ዳያሜትር ይኖረዋል ወይ ኢንተርናል ወይ ደግሞ ኤክስተርናል አስገብተን መስራት አለብን ማለት ኳንቲቲውን ስንሰራ። ሌላው ማስ ቮሊዩምነስ ነው። ያ ማለት ወይ ደግሞ ቲክነሶች ማለት በተጨማሪ ሜዠር የሚደረጉት እንግዲህ በቮሊዩም ነው ወይ ደግሞ ሜትር ኪዩብ ነው። ስለዚህ እነሱ መቀመጥ አለባቸው። ሌላው ቲን ሻሎ ኢን ሰርፌስ የሆኑ ወርኮች ሻል ቢ ሜዠርድ ኢን ኤሪያ ወይም በሜትር ስኩዌር ሜዠር ይደረጋሉ ማለት ነው። እነዚህ ቲክነሳቸውን ስፔስ ያደርገን ማለት ነው። ሎንግ ኤንድ ቲን ወርክ ሻል ቢ ሜዠርድ ኢን ሌንግዝ ኦል ሊኒየር ሜዠርስ ረኒንግ ሜተር። ስለዚህ እነዚህ ደግሞ በጣም ረዣዥም እና አጠር ያሉ ወርኮች በሙላ በሌንግዝ የሚቀመጡ ከሆነ ያው ሌንግዝ ደግሞ በሜትር ነው እሱ ማስቀመጥ አለብን። ቢልስ አር ዴምድ ቱ ኢንክሉድ ሌበር ማቴሪያልስ ጉድስ ኤንድ ፕላንትስ ኤንድ ኦል አሶሲኤትድ ኮስት ፎር ፊክሲንግ አሴምብሊንግ ኢቲሲ ቢሉ መቀመጥ አለበት ማለት ነው። ቢል ላይ ማስቀመጥ መቻል አለብን ማለት ነው ቤተሰቦች። ስለዚህ ይሄ አሁን እንዳለ ኢንትሮዳክሽን ፓርት ነው ያየን ያለ ነው ማለት ነው። እና እንዴት አድርገን ነው ሜዠር የምናደርገው የሚለውን ደግሞ እዚህ ጋር እንመለከታለን። depending on the prevailing system of measurement in any locality quantities may be measured in fps ማለት ፉት ፓውንድ ኤንድ ደግሞ ሰከንድ ነው ሲስተም ነበር በፊት ላይ ወይንም አሁን ላይ ደግሞ ኦር ብሎ አስቀምጧል ሜትሪክ ሲስተም ነው። ግን ምንድነው ይሄ
ይሄን ነው ይሄኛውን አይተካም ያ ማለት